ዩቲዩባችን ላይ እጅግ በጣም ለፍተንና ተጨንቀን ሰርተን የለቀቅነው ቪዲዮ እኛ ባሰብነው ልክ ባይታይና ተቀባይነትን ባያገኝ ወይም ደግሞ በቂ ቪው ባያገኝ ዋነኛ ችግሩ ምን ይመስላችኋል? የቪዲዮአችን ኳሊቲ ወይስ ኤዲቲንጋችን ወይስ ሌሎች ችግሮች ይኖራሉ ብላችሁ ታስባላችሁ? ነገር ግን በዋነኝነት ችግሩ የምንጠቀመው ተምኔል ነው። ከነዚህ ነገሮች ሁሉ በፊት ተምኔላችን ካላማረና ተመልካቾችን የማይስብ ከሆነ ማንም ሰው ቪዲዮአችንን ገብቶ ማየት አይችልም። ስለዚህ እዚህ ጋር እንደምታዩት ሳቢና ማራኪ የሆኑ እንደዚህ አይነት ተምኔሎችን እንዴት በቀላሉ ፎቶሾፕን ሳንጠቀም canva.comንና ቻት ጂፒቲን ብቻ በመጠቀም እንዴት ጽድት አድርገን መስራት እንደምንችል አሁንም ማሳያችሁ ይሆናል ማለት ነው። ከዛ በፊት ግን ቪዲዮአችንን ከመጀመራችሁ በፊት ሰብስክራይብ ማድረግና የቻናላችን ቤተሰብ መሆኑን እንዳትረሱ። ወደ ቪዲዮአችን እንቀጥል። እንግዲህ በመጀመሪያ እንደምታዩት እዚህ ጋር አሁን ልሰራ ያሰብኩት ተምኔል ይህንን ይመስላል። እዚህ ላይ እንደምታዩት እነዚህ ካራክተሮች አሉ። እነዚህን ካራክተሮች ፎቶቸውን ከተለያየ ቦታ ማግኘት እችላለሁ። ስለዚህ በመጀመሪያ ወደ ቲክቶክ እንሂድና በቀላሉ አዶናይን እንሰርቸው። ከዛ እዚህ ጋር የሱን ቪዲዮ ያመጣን። ይሄ ቪዲዮ እኔ ላሰብኩት ቪዲዮ ወይም ላሰብኩት ተምኔል በጣም አሪፍ ስለሆነ ከዚህ ላይ ስክሪንሾት አደርጋለሁ በቀላሉ እንደምታዩት ማለት ነው። እንደምታዩት ስክሪንሾት አድርጌ እኔ የምፈልገውን ፓርት ብቻ ቆርጬ እወስዳለሁ ማለት ነው። ስለዚህ ይኸው እንደምታዩት እዚህ ጋር ስክሪንሾት አድርጌ ቆርጫለሁ። ይህንን ቀጥታ ፎልደራችን ላይ ሴቭ እናደርገዋለን ማለት ነው። እዚህ ጋር እንደምታዩት ፎቶ በምፈልገው መንገድ ወጥቶልኛል። እዚህ ጋር የፎቶ ኳሊቲ ወይም የተለያዩ ነገሮች አያሳስቡኝም። ምክንያቱም ቀጣይ ማሳያችሁ ስቴፕ ላይ እሱን እንዴት ኳሊቲ ያለው ፎቶ አድርገን እንደምንቀይረው ምን ይሆናል። ሁለተኛ እዚህ ጋር ያለውን ካራክተር እጠቀማለሁ። ልጅ ዳውድን ነው ሁለተኛ መጠቀም የፈለኩት። ስለዚህ እሱንም እንደዚሁ ቲክቶክ ላይ ገብቼ ከሱ ላይ የፈለኩትን አይነት ካራክተር የሚገልጽልኝ ፎቶ መርጣለሁ፣ ቪዲዮ መርጣለሁ ማለት ነው። እዚህ ጋር እንደምታዩት ይሄን ቪዲዮ አግኝቻለሁ። ከዚህ ላይ አሁንም የምፈልገው ፓርት ይሄን ስለሆነ ስክሪንሾት አድርጌ ወስዳለሁ ማለት ነው። በቀላሉ እንደምታዩት ስክሪንሾት አድርጌያለሁ። የቅድሙን የአዶናይን ሴቭ ባረኩበት መንገድ አሁን ይሄንንም ቀጥታ ስክሪንሾት አድርጌ ወስዳለሁ ማለት ነው። ከዛ በመቀጠል ያው ይሄንን ሴቭ አድርገን ጨርሰናል፣ ሁለተኛ ፎቶአችንን ማለት ነው። ሶስተኛ ካራክተራችን ደግሞ በመጀመሪያ ተምኔሉ ላይ እንዳያችሁት ጆኒ ጁጂትሱ ነው የሚሆነው። እሱን እንደምታዩት እዚህ ጋር ቪዲዮ መርጬ አሁንም በቀላሉ ስክሪንሾት አድርጌ ብቻ ፎቶን ማግኘት ችያለሁ ማለት ነው። ሶስተኛ ካራክተራችንን በዚህ መንገድ ጨርሰናል ማለት ነው። ስለዚህ አሁን ቀጣዩ ስራ እነዚህን ካራክተሮች ሶስት ካራክተሮች ኮምባይን ማድረግ ነው። እንዲሁም ደግሞ አሁን እዚህ ጋር እኔ ቀጣይ ለምጠቀመው ተምኔል ባክግራውንዳቸውን ማጽዳት ስለሚጠበቅብኝ እዚህ ጋር ብሮዘሬ ላይ ሄጄ ባክግራውንድ ሪሙቨር በየሰርች ያደረግና እዚህ ጋር መጀመሪያ ላይ የሚመጣው ዌብሳይት በጣም ቆንጆ ባክግራውንድ ሪሙቨር ስለሆነ እሱን እመርጣለሁ ማለት ነው። ከዛ ቀጥታ አፕሎድ ነው የምናደርግለት። እንደምታዩት እዚህ ጋር አፕሎድ ኢሜጅ የሚል አለ። እሱን ክሊክ እናደርጋለን። ከዛ በኋላ ቀጥታ ያው እዚህ ጋር ቅድም ስክሪንሾት ያደርግናቸውን ፎቶዎች እየመረጥን ሪሙቭ እንዲያደርግልን እንሰጠዋለን ማለት ነው። ምንም አንድ ሰከንድ የማይቆይም። እንደምታዩት በቀላሉ ባክግራውንዳችሁን ሪሙቭ ያደርግልናል። ቀጥታ ዳውንሎድ እናደርጋለን ማለት ነው። በተመሳሳይ የጆኒን ፎቶ እንደዛ እንዳደረግነው የአዶናይና የልጅ ዳውድንም ፎቶ በቀላሉ ባክግራውንድ ሪሙቭ እንዲያደርግልን እንሰጠዋለን ማለት ነው። ይኸው እዚህ ጋር የልጅ ዳውድን ፎቶ መርጫለሁ። በአንድ ሰከንድ እንደዚህ ባክግራውንድ ሪሙቭ አድርጎልኛል። ዳውንሎድ አድርገዋለሁ። እቀጥላለሁ። አሁንም የአዶናይንም ፎቶ በተመሳሳይ መርጣለሁ ማለት ነው። እሱንም እንደምታዩት በጣም በፍጥነት ባክግራውንድ ሪሙቭ ያደርግልኛል ማለት ነው። ስለዚህ አሁን ዋናውን ስራ ጨርሻለሁ። እነዚህን ፎቶዎች አሁን ኮምባይን ማድረግበትና በትክክለኛ የተምኔል ሳይዝ ማስቀምጥበትን ዌብሳይት ነው የምጠቀመው ቀጣይ። ስለዚህ ፎቶሾፕ እንዳልኳችሁ ስለማንጠቀም ቀጥታ ካንቫ ተምኔል ሜከር ብለን ሰርች እናደርጋለን። canva.com ላይ ይኸው ተምኔል የምንሰራበትን ሴክሽንን መርጥና ካንቫ ተምኔል የሚለውን እንመርጣለን ማለት ነው። እንደምታዩት እዚህ ጋር ይኸው ትክክለኛ የተምኔል ሳይዝ ይሰጠኛል። ስለዚህ ይህንን ተምኔል መስራት ጀምራለሁ። ስለዚህ አፕሎድ ፋይል አደርጋለሁ ማለት ቀደም የቆረጥኳቸውንና ባክግራውንድ ሪሙቭ ያደረግኳቸውን ሶስቱንም ፎቶዎች በቀጥታ አፕሎድ አድርግለታለሁ ማለት ነው። እንደምታዩት አፕሎድ አድርጎልኛል። ስለዚህ አንድ ባንድ ድራግ እያረኩኝ ወስዳለሁ። ሳይዛቸውን እንደምታዩት ማስተካከል አጀስት ማድረግ እንችላለን። ስለዚህ ሮቴሽንም እንደዚህ አንገላቸው መጠበቅ እንችላለን። ስለዚህ ዳርና ዳር ላይ ጆኒና ልጅ ዳውድን
አድርጋቸዋለሁ ማለት ነው። መሀል ላይ ደግሞ አዶናይን አስገባዋለሁ ማለት ነው። እንደምታዩት ድራግ እያደረግን ብቻ ወስደን ሳይዛቸው ማስተካከል ነው የሚጠበቅብን። ይሄን ያክል በጣም ሲምፕል ነው። እንደምታዩት ይሄንን ስራ ኦልሬዲ ጨርሰናል። በምታዩት መንገድ ሶስቱንም አስገብተናል ማለት ነው። ስለዚህ አሁን ኔክስት ስቴፕ ምንድነው የምናደርገው? ባክግራውንዳቸው እንዴት ነው የምናስተካከለው ወይም ደግሞ እኛም በምንፈልገው መንገድ አትራክትድ የሆነ ቴክስቶችን እንዴት ነው የምናገኘው የሚለውን የምንሰራበት ይሆናል ማለት ነው። እንዳልኳችሁ ፎቶሾፕ የሚሆን ሌላ የኤዲቲንግ አፕ አንጠቀምም። ቀጣይ የምንጠቀመው ቻት ጂፒቲ ይሆናል ማለት ነው። ስለዚህ ይሄንን ዳውንሎድ አድርገን መጀመሪያ እንወስዳለን ማለት ነው። እንደምታዩት ኳሊቲውም ብዙ ጥሩ አይደለም። ብዙ በፎቶሾፕ ቢሆን ብዙ ስራዎችን የሚፈጅ ተምኔል ነበር የሚሆነው ማለት ነው። ስለዚህ በዚህ ግን በቀላሉ እንዴት እንደምናስተካክለው አሳያችኋለሁ ማለት ነው። ይሄንን ዳውንሎድ አድርገን ጨርሰናል እንደምታዩት። ስለዚህ ቀጥታ ብሮዘራችን ላይ ተመልሰን ቻት ጂፒቲ ውስጥ እንገባለን ማለት ነው። እናንተ የምትፈልጉት የትኛውም አይነት ቻትም ሊሆን ይችላል። ከፈለጋችሁ ጂሚኒን መጠቀም ትችላላችሁ። እኔ አሁን እዚህ ጋር ለመጀመሪያው ጂሚኒ ላይ ላሳያችሁ። ጂሚኒ ላይ አፕሎድ አደረኩት ማለት ነው የመጀመሪያውን በካንቫ የሰራሁትን ተብኔል ማለት ነው። ስለዚህ ባክግራውንዱ ባዶ ነው፣ ምንም ነገር የለውም። ስለዚህ የምፈልገውን ይሄ ባክግራውንድ ምን እንደሚመስል የምፈልገውን ነገር እዚህ ጋር ይኸው ክሬት ዩቲዩብ ተምብኔል ብዬ አባውት ክሬት ፋይት ልክ የቦክስ ናይት አድርጌ ልጅ ዳውድና ጆኒ ጂቱሱ የሚፋለሙ እና አዶናይ በመሀላቸው ልክ እንደ ኢቨንቱን ያዘጋጀ ሰው አድርጌ መስራት ስለፈለኩ ያንን ኮማንድ ሰጠዋለሁ ማለት ነው። እንደምታዩት በጣም ቆንጆ አድርጎ ገራሚ የቦክስ ናይት ተምኔል ሰጥቶኛል ማለት ነው። ነገር ግን አሁንም በአማራጭ ቻት ጂፒቲ ላይ ሄደንም ልክ እንደዚሁ እንሰጠዋለን ማለት ነው። ራሱን ተምኔል እንደ አማራጭ እንድታዩት ነው። ጂሚኒ ላይም እዚህ ላይ መስራት ስለምትችሉ በፈለጋችሁ ተጠቅማችሁ እንድትሰሩ ስለፈለኩኝ ነው ማለት ነው። እዚህ ጋር እንደምታዩት ኢሜጁን ኮማንዱን ሰጠውት ማለት ነው። ከዛ በፍጥነት በጣም በሚገርም ሁኔታ ጄነሬት ያደርግልኛል ማለት ነው። ግሬት ፋይት ናይት ነው ያለው። ስለዚህ በእንግሊዘኛ ከሆነ በዚህ መንገድ ያመጣልናል። እኔ ግን አሁን እዚህ ጋር አማርኛ ጭምር እንዲኖር ስለምፈልግ ግሬት ፋይት ናይት የሚለውን ሌላ ሰዎችን ሊስብና በቀላሉ ወደ ቪዲዮ አትራክት ያደርግልኛል ብዬ የማስበውን ጽሁፍ ማስገባት ስለምፈልግ በአማርኛ ቢሆን ይመረጣል። ስለዚህ እዚህ ጋር በአማርኛ የማይታመን ብዬ ማስገባት እችላለሁ። ሌሎችንም መፈልጋቸውን ኦዲየንሱን ይስብልኛል ብዬ የማስበውን ነገር ኪወርድ ተጠቅሜ ማስገባት እችላለሁ። ስለዚህ እዚህ ጋር እንደምታዩት ሪሙቭ ዘ ቶፕ ቴክስት ፍሮም ዘ ቶፕ ብዬ ብቻ ሪሙቭ ዘ ቴክስት ፍሮም ዘ ቶፕ ብዬ እዚህ ጋር አዘዋለሁ። ከዛ አድ ዚስ ቴክስት ደግሞ ብዬ ያው የማይታመን የሚለውን በአማርኛ እጽፍለታለሁ። ምክንያቱም ቻት ጂፒቲ የትኛውንም ቋንቋ ቶሎ አዳፕት ማድረግ ስለሚችል ማለት ነው። ከዛ ሰጠውትኝ እንደምታዩት አሁን በደቂቃ ውስጥ የማይታመን ወደሚለው ጽሁፍ ይቀይርልኛል ማለት ነው። እንደምታዩት ይሄን ተምኔል እንግዲህ በፎቶሾፕ እንስራ ብንል ምን ያክል ሰዓትና ምን ያክል ጊዜ እንደሚወስድብን በቀላሉ መረዳት ትችላላችሁ። አፑንም ለማግኘት ብዙ ውጣ ውረዶች ሊኖሩ ይችላሉ። ስለዚህ በጣም በቀላሉ በተወሰነች ደቂቃ ብቻ ይሄን የመሰለ ተምኔል ለዛውም 4K በሆነ ኳሊቲ ሰጥቶናል ማለት ነው። ለዚህ የተጠቀምነው እንደምታዩት ባክግራውንድ ሪሙቨር ያልኳችሁን ዌብሳይት ተጠቅመናል። ከዛ ውጪ ደግሞ እንደዚሁ canva.comንም ተጠቅመናል፣ እነዚህን ኮምባይን ለማድረግ ማለት ነው። እንደምታዩት ሌላ ምንም የፈጀብኝ ነገር የለም። በመቀጠል ቻት ጂፒቲ ነው የተጠቀምኩት። እነዚህን ሁለት አማራጮች በእንግሊዘኛና በአማርኛ ሰጥቶኛል። እኔ በምፈልገው መንገድ እነዚህን ነገሮች መጠቀም እችላለሁ ማለት ነው። ስለዚህ በቀላሉ ይሄን የመሰለ ተምኔል ምንም መልፋት ሳይጠበቅብኝ ያገኘው ማለት ነው። ስለዚህ ይሄ በጣም ኦዲየንሳችንን በቀላሉ ይስብልናል ማለት ነው። ይሄ ማለት ዩቲዩብ ላይ ገብታችሁ የትኛውንም በዚህ ሰዓት ላይ ታዋቂ የሚባሉ ሰዎች የሰሯቸውን ተምኔሎች የቪዲዮ ተምኔሎች ብታዩቸው ከዚህ የተለየ ምንም ነገር የላቸው። እንደምታዩት ሁሉም ላይ ኤአይ ነው የሚጠቀሙት። ኤአይ ደግሞ እኛ የምንፈልገውን ሀሳባችንን በተገቢው መንገድ ከነገር ነው ይሰራልናል ማለት ነው። አብራችሁን ስለቆያችሁ በጣም አመሰግናለሁ። ቻናላችንን ሰብስክራይብ ማድረግ፣ ቪዲዮአችንን ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ